እንዲሁ በነፃ ሚሊዮን መዝሙር አለ። እስቲ እንዲሁ በነፃ ብለህ ሰርች አድርግ እስቲ። እንዲሁ በነፃ የሚለውን ኮፒ ሊንክ አድርጎ ክርስቲያኖች፣ ኮፒ ሊንኩ 10,000 መግባት አለበት። 3,000 ገብቷል። ቴንክ ዩ። እኔ አካውንት ሪፖርት እንደሚበዛበት ታውቃላችሁ። በደንብ ኮፒ ሊንክ አድርጎ ከዮኒ ጋር እየዘመርን ጌታን እያመለክን። አይረባም የተባለው ረብቷል በእግዚአብሔር መንግስት ውስጥ። አረ ውሸታም ነው የተባለው በእግዚአብሔር መንግስት ውስጥ እውነተኛ ሆኖ ተገኝቷል። ቢኮዝ ኦፍ ጋድ። እግዚአብሔር ታላቅ። ዊ ዶንት ኖ እግዚአብሔር እንዴት እንደሚሰራ መቼ ማን እንደሚያንበረክክ አናውቅም። በቃ አይታወቅም። እኛም ውሸታም ተብለን ነው በዚህ ወንጌል ታምነን የቀረ ነው። ዮኒዬ እንዲሁ በነፃ የሚለውን ክፈትልኝ እስቲ። እንዲሁ በነፃ ስለመዳኔ ያደረኩኝ የለ ስለመዳኔ ስለመዳኔ እንዲሁ በነፃ እንዲሁ በነፃ እንዲሁ በነፃ እንዲሁ በነፃ እንዲሁ በጸጋ እንዲሁ በጸጋ ሃሌሉያ። ክበሩልኝ የኔዎች ደብተራ ኑሩልኝ ኑሩልኝ። Give us a gun.
ሳይ ጌታ ይባረክ። እኛ ክርስቲያኖች ነን ጋይዝ፣ ክርስቲያኖች ማለት ነው። ለመዳን ያዋጣ ነው መዋጮ የለም። ኢየሱስን አላገዝ ነው ባይዘው። እኔ ይሄን መዝሙር ሳስብ ይሁን አንድ ነገር ሰው ሁሉ ጭንቅላት ውስጥ እንዲመጣ ፈልጋለሁ። ኢየሱስን አላገዝ ነውም አላዋጣንም። ገብተዋል። ኢየሱስ በጨረሰው ስራ ላይ ልጹም አይባልም። ኢየሱስ መስቀል ላይ በፈጸመው ደሙን አፍስሶ በጨረሰው የማዳን ስራ ላይ እባክህ ሰግጄ ላግዝህ አይባልም። ኢየሱስን ላግዝህ ማለት ብቁ አይደለህም ማለት ነው። የኢየሱስ የመስቀል ስራ ላይ ልስገድ 80 140 በየቀኑ ልደፋ ማለት ኢየሱስ ወይ ብቁ አይደለህም ማለት ነው። ይሄ ማለት ምንፍቅና ነው። ይህ መጽሐፍ ቅዱሳዊ ነው። ኢየሱስ በቂ ነው ማለት የክርስትና የእውቀት ጥግ ነው። ኢየሱስ ብቻ ማለት ለምን መሰለ? ኢየሱስ ነው ሰርቶ የጨረሰው። ማን እንደ ኢየሱስ? ማን እንደ ኢየሱስ? ማን እንደ ኢየሱስ? በኃጢአት ሰፈር ውስጥ እያለን መጥቶ የጎበኘን። ነቢያት ይህንን አልቻሉም ወይ? አልቻሉም። ሐዋርያት ይህንን ማድረግ አልቻሉም። የቀደሙ ሊቃነ መላእክት አልቻሉም። ኧረ እባክህ የሌዊ ዘር ካህናት ውስጥ አሉ እኮ ከሙሴ ቀጥሎ አልቻሉም። ኧረ እባክህ የቀደሙ ታላላቅ ነቢያት አሉ እንዳልክ ምን እያልክ ነው? አልቻሉም። ማን ነው የቻለው? ኢየሱስ። አየ ሞት ነቢያቱን አስቀርቶ ሙሴን አስቀርቶ ኢያሱን አስቀርቶ ኤልያስን አስቀርቶ የሌዊን ዘሮች አስቀርቶ ሊቀ ካህን የነበረው መልከ አስቀርቶ ኢየሱስ ጋር መጣ ሞት ሊይዘው። እንደለመደው እንደ ሙሴ እስራኤላውያንን ይመራል ብሎ ያሰበውን ኢየሱስን ከመንገድ ሊያስቀር ሞት እንደለመደው መጣ። ሞት ኢየሱስን ሊይዞ መጣ። አየ ኢየሱስና ሞት አይተዋወቁ ነበረ። ሞት እንደ ማንኛውም ሰው መስሎት ኢየሱስ ጋር መጣ። ይሁንዬ እንደ ማንኛውም ሰው የማዳን ፕሮግራሙን ሊያስቀርበት ሞት ኢየሱስ ጋር መጣ። ኢየሱስስ ሞትን ይዞ ሞተና ሲነሳ ሞትን ገሎ ተነሳ። ይሄ የኔ ኢየሱስ ብቻ ነው። አየ ኢየሩሳሌም የሚባል ሀገር አሁን ብትሄድ ይሁንዬ እስራኤል የሚባል ሀገር አሁን ብትሄድ መቃብር ያስጎበኘዋል። የሆነ መቃብር ያስጎበኘዋል። ይሄ የእንትና መቃብር ነው፣ ይሄ እንትና መቃብር ነው ይሉና የሆነ ክፍት መቃብር ያሳዩዋል። ይሁን ክፍት መቃብር ያሳዩዋል። ያ ክፍት መቃብር የናዝሬቱ ቅዱስ ማንም ሊይዘው ያልቻለው ሞትን ድል አድርጎ የተነሳው የነገስታት ንጉስ የጌቶች ጌታ የአያላን ሁሉ ኃያል የጉልበተኞች ሁሉ ጉልበታም ኢየሱስ ክብር ለስሙ ይሁን። አየህ የኔ አባት ሞቱን መቃብሩን ብትፈልግ የለም። እንኳን አስክሬኑ የተገነዘበት ጨርቅ የለም። በዚህ ሰዓት ገንጥሎ ነው የተነሳው ኢየሱስ። ይህንን ማድረግ የቻለው ኢየሱስ ብቻ ነው። ለምንድን ነው ኢየሱስ የምትለው? የኢየሱስ አይነት ስለሌለ። ዮኒ ማኛ ያማል እንደ አንተ ትላንት አሪፍ ነበርክ፣ ዛሬ ኢየሱስ ትላለህ። አዎ ለምን? እንደ ኢየሱስ ያለ እስካሁን በህይወቱ ስላላገኘ። ይሄ ሰውዬ በፖለቲከኞች ተወድሶ ያውቃል። ዮኒ ማኛ በጣም በሚናገረው ንግግር አንቱታን አግኝቶ ያውቃል። ዋው ዮኒ እንኳን ተወለድክልን ተብሎ በአንድ ብሔር ተወድሶ ያውቃል። በአንዱ ብሔር ተጠልቶ ያውቃል። በአንዱ ብሔር አሪፍ ነህ ተብሎ በአንዱ ብሔር ተረግጦ ያውቃል። በዚህ ሁሉ መሃል የማይናወጥ ፍቅር አገኘ። ኢየሱስ ይባላል። ኮንዲሽናል አይደለም፣ አንኮንዲሽናል ነው የኢየሱስ ፍቅር። ክብር ለስሙ በሰማያት ጫፍ ይሁን። እንዴት እኮ ይህን ስም እንደምወድ ኢየሱስ። እስቲ ዮኒ ጋም እኔ ጋም ያላችሁ ሰዎች ዝም ብላችሁ ኮሜንት ላይ ኢየሱስ እያላችሁ ጻፉ። ውስጥ ዝም በቃ ሌላ ነገር ማየት አልፈልግም። እኔ ከዚህ ስም ውጪ ምንም አልፈልግም። በቃ ይህን ስም ወደዋለሁ። በዚህ ስም ነው ሰው የሆንኩት። በዚህ ስም ነው ከትቤ የተነሳሁት። በዚህ ስም ነው አመዴ የተራገፈው። በዚህ ስም ነው ኃጢአቴ፣ ቅሌቴ፣ ነውሬ፣ ቆሻሻ ማንነቴ የታጠበው በዚህ ስም ላይ በማመኔ ምክንያት ነው። ክብር ለኢየሱስ ብቻ ይሁን። እንኳን ክርስቲያን ሆንኩ። እኔ ለምሳሌ ባይዘው ይሁን የፊቴ ቅርጽ ራሱ ለጴንጤ ነው የሚሆነው። ይሄ ለሌላ ሃይማኖት አይሆንም። እግዚአብሔር ፊቴ ነው የጴንጤ ፊት ይሄ ጉንጬ ራሱ ያልኩት ጴንጤ ሆኜ ነው። ባይዘው ይስማማኛል ክርስትና። እንኳን ከነፍሴ ከስጋዬ ጋር ይስማማል ክርስትና።
የምሬን እኮ ነው። ኢት ኢዝ ናት ሳክስ ባይ ሪል። እንዴት ነው ጴንጤውኛ አላማረበኝም ይሆነኝ ጴንጤነት ይስማማኛል፣ ተስማምቶኛል። ክርስትና ክብር ለኢየሱስ ብቻ። እንዴት እንደምወደው ይህን ስም ለምን መሰለ? ይህን ስም ወዶ ከዚህ ስም ውጭ ማንነት የለኝም። አሁን እኔን ያለ ኢየሱስ ይሄኝ ነኝ። አሁን ያለ ኢየሱስ እንዴት እንደማስጠላ እንዳልካቸው ዘነበ ያለ ኢየሱስ አጥራጥር ነው የሚለው። ዝም ብለህ ስታየው ያስጠላል ለማየት። እንዳልክን በኢየሱስ ይኸው ደስ ሲል ሲያምር እንዳልክ የክርስቲያን ሆነ ስታምር ነው የሚሉኝ ሰዎች። እሰይ እንኳን አማርኩ፣ እንኳን ክርስቲያን ሆንኩ። ውበቴ ነው ክርስትና፣ ደምግባቴ ነው ክርስትና፣ ማንነቴ ነው ክርስትና። እግዚአብሔር ሆይ ለዚህ እውነት ስለመረጥከኝ ስም ይባረክ። ብዙ ሊቃውንት፣ ብዙ ጠቢባን፣ ብዙ ኃያላን፣ ብዙ ጉልበተኞች፣ ብዙ ገንዘብ ያላቸው እያሉ የዓለም ምናምንቲውን እኔን እዚህ ገባ ማልባል በኃጢአት የጨቀየሁትን እኔን ለዚህ እውነት በልጅ በኢየሱስ ክርስቶስ ወንጌል እንዳምን ስለረዳይ መንፈስ ቅዱስ ክብር ለስም ይሁን። ክርስትና መመረጥ ነው። ባይዞ ማንም ፈልጎ ክርስቲያን አይሆንም። ባይዞ ይሆን ማንም ፈልጎ አይሆንም። ተመርጠን ነው። መጽሐፍ ሲናገር አብ ካልሳበው በቀር ኢየሱስ እኮ ነው ያለው። አብ ካልሳበው በቀር ወደ እኔ የሚመጣ የለም አለ። አብ ስቦናል ማለት ነው። ክብር ለአብ ይሁን፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። እስቲ ቀጥል። ደስ ያለን አውራ። ደስ ነው የሚለኝ ሆን ኢየሱስ። አዎ ምንድን ነው 4 ቀን ሞላኝ። ላስላስ የለ ወፍ የለ 4 ቀን ሞላኝ። 4 ቀን እኔ ማኛው 15 ዓመት በዲያብሎስ ታጥሬ ስለስ የነበረ ሰው እኔ 4 ዓመት ነው የሆነብኝ። ክብር ለሱ ይሁን። 4 ቀን ለማንም መልስ ሳልሰጥ 4 ቀን ሙሉ ማኛው 15 ዓመት የላሰ በዲያብሎስ ስራ የተጠመቀ በዲያብሎስ ስራ ዋናው ፕሬዝዳንቱ። ስድብ መቼም የኃጢአት ነው የቅድስና አይደለም። ያንን ሁላ በአንዴ በፓወሩ በክርስቶስ እኔ ይቅር በሉኝ ነው ያልኩት እኮ። ይቅር በሉኝ ነው ያልኳቸው በሙሉ። እኔ ይቅርታ ልጠይቅ አይማኛው። ስለዚህ ክርስቶስ ሲያሸንፍህ ሙሉ በፍቅር ይቀየራል። ክርስቶስ የፍቅር አምላክ እንደሆነ በእኔ ነው ያየሁት፣ በሌላ አይደለም። ማንም ሰብኮኝ አይደለም። ክርስቶስ የፍቅር አምላክ መሆኑ በእኔ ያየው። በቃ ይቅር በሉኝ፣ እኔ ነኝ ያጠፋሁት፣ እኔ ነኝ ያጠፋሁት ነው ያልኩት። ይሄ ከባድ ነገር ነው። ምክንያቱም ይቅር አልልም ብዬ እኔ በጌታ ሳልሆን በፊት በክርስቶስ ሳልሆን በፊት ይቅር አላችሁም ስል የነበሩ ሰዎች ነበሩ። በቃ ህይወቴን በሙሉ ይቅር አልልም ያልኳቸው፣ ህይወቴን በሙሉ በቃ ልጄን የሰደበ እናቴን የሰደበ ምናምን ይዤ ቂም የቋጠርኩት በሙሉ እነሱን ይቅር በሉኝ ያልኳቸው፣ አይደለም ይቅርታ መጠየቅ። ስለዚህ ከኔ አይደለም፣ እውነት ለመናገር ከኔ የሚሆን አይደለም። 15 ዓመት የማውቀው ማንነት አለኝ፣ ከኔ አይደለም። ስለዚህ ከኔ የሆነ ምንም ነገር እንደሌለ ተረድቻለሁ። ክርስቶስ ያድናል። የኢየሱስ ስም ኃይል እንዳለው አዳኝ እንደሆነ በእኔ በእንዳልክ አይደለም፣ በማንም አይደለም፣ በእኔ በራሴ ላይ ነው ያየሁትና በጣም ደስታ ላይ ነኝ። ከልብ እንደሆነ ደግሞ ጴንጤዎች እንዲህ ብለው እያዩኝ ነው። ገብቷቸው ሙሉ ጴንጤ እንዲህ ብሎ እየጸለየልኝ፣ እኔ ግራ የገባኝ እሱ ሙሉ ጴንጤ ደስታ ላይ ነው። እንዲህ ሆኒ ማኛ እኮ ሰድቦናል ያለ ጴንጤ አላየው። ሲሰድበን ሲዘረጥጠን ነበር ያለ ጴንጤ አላየው። እኔ ኢየሱስ ጌታ ነው ያልኩት ነው እንዴ ላጥ ብሎ ይሄው የምታየው በሙሉ ጴንጤ እኔ ጋር ኢየሱስን ስም ስለጠራው ብቻ ነው የመጡት። ኢየሱስን ብቻ ስላልኩ ነው የመጡት። ኢቭን ተሰዳድበን አንተ ራሱ አስገባኝ ስትለኝ ነበር አይቻለሁ። መቼ ለታ ስለ ዓለም ቤዝነት ስናወራ ሮጦ ዓለማዊ ቤዛ ማን ነው? ክርስቶስ በሚለው ሮጦ ያልመጣ የክርስቲያን ወዳጅ የለም። በሙሉ በክርስቶስ ማስተዋሉላ ጥቅሶች ላከችልኝ ስለ ማስተዋል ጥቅሶች የሆነ የሚያበረታ ጥቅስ ነው ብላ ማስተዋል ላከችልኝ። እንግዲህ እግዚአብሔር ያሳያችሁ። በቃ
ብዙዎቹ በውስጥ የሚያጽናኑኝ የሚያለቅሱላ አሉ። የኔ ወንድሞች ደውለው እውነት ያንተ ነው ብለው ያለቀሱ በጣም አንቱ የተባሉ በክርስትና ሕይወት ያሉ ወንድምናቶች አሉኝና እኔ ክብሩን እሱ ይውሰድ፣ የኔ አይደለም። ከስድብ መንፈስ ያወጣኝ ጌታ እሱ ይንገስ። ከስድብ መንፈስ ያወጣኝ እሱ ይንገስ። በቃ ይሄ ከዚህ በላይ የምለው ምንም ነገር የለም። እሱ የጭንቀት ህይወት ነበረ። ለእናንተ ቀላል ይመስላል፣ ለእናንተ መዝናናት ይመስላል። ለእናንተ በየቀኑ የሆነች አጀንዳ ተይዞ መጥቶ ላስላስ አይታወቀኝም ነበር እውነት ለመናገር